የዓለምን ሕዝብ ያስደነገጠው ሚስጥር ሰኔ 2013 ዓመተ ምህረት ዓለም በአንድ ትልቅ ሰበር ዜና ተናወጠች። ከአሜሪካ ብሔራዊ ደህንነት ኤጀንሲ የወጡ እጅግ ሚስጥራዊ ሰነዶች ህላው ዓለም በዲጂታል መረብ ክትትል እየተደረገበት መሆኑን አሳወቁ። ይህ መረጃ ለጋዜጠኞች አሳልፎ የሰጠው ግለሰብ ደግሞ የ30 ዓመቱ ኤድዋርድ ስኖውደን ነበር። ይህ ታሪክ ስለ አንድ ሰላይ ብቻ አይደለም፣ ስለ ግላዊ ነጻነት፣ ስለ መንግስታት ሚስጥር፣ ስለ ቴክኖሎጂው ዓለም ጥቁር ጎን እንጂ። ኤድዋርድ ስኖውደን የተወለደው በሰሜን ካሮሊና ሲሆን ገና በወጣትነቱም ለቴክኖሎጂና ለኮምፒውተር ልዩ ፍቅር ነበረው። በሴፕቴምበር 11 ጥቃት ማግስት ለማገልገል ወደ ጦር ሰራዊት ቢቀላቀልም በደረሰበት ጉዳት መሰናበት ነበረበት። ነገር ግን የኮምፒውተር ችሎታው ወደ ሲአይኤ እና በኋላም ኤንሲኤ ኮንትራት ሰራተኝነት መራው። በጃፓን በሃዋይ በሚገኘው ማዕከላት ሲሰራ ስኖውደን ያልጠበቀው ነገር ተመለከተ። መንግስት አሸባሪዎችን ለመከታተል በሚል ስም በሚሊዮን የሚቆጠሩ ንጹሃን ዜጎችን የግል ስልኮችን፣ ኢሜሎችንና ማህበራዊ ሚዲያ ግንኙነቶችን ያለ ፍርድ ቤት ትዕዛዝ እንደሚሰልል ደረሰበት። ስኖውደን ያወጣቸው ሰነዶች እንደ ፕሪዝማ ያሉ ፕሮግራሞችን ገልጠው ፕሪዝማ አሜሪካን እንደ ጉግል፣ ፌስቡክ እና አፕል ካሉ ኩባንያዎች በቀጥታ መረጃ እንድታገኝ የሚያስችላት ፕሮግራም ነው። የበለጠ የሚያስፈራው ግን ኤክስኪ ስኮር የተባለው መሳሪያ ነው። አንድ የኤንኤስኤ ሰራተኛ የአንድ ሰው ኢሜልና አድራሻ ወይም አይፒ አድሬስ በማስገባት ብቻ ያ ሰው በኢንተርኔት ላይ ያደረገውን ማንኛውም እንቅስቃሴ ማየት ይችላል። ስኖውደን በኋላ ላይ እንደተናገረው እኔ በጠረጴዛዬ ላይ ሆኜ የፕሬዝዳንቱን የግል ኢሜል እንኳን ማየት የስልጣን ነበረኝ ብሏል። ይህ ሁኔታ ስኖውደንን በውስጡ ረፍት ነሳው። ግንቦት 2013 ስኖውደን ለስራው ህመም ላይ ነኝ የሚል ምክንያት በመስጠት ወደ ሆንግ ኮንግ በረረ። ይዞት ሄደው ላፕቶፕ በዓለም ላይ ያሉ እጅግ ጥብቅ ሚስጥሮችን ይዟል። እዛም ዘ ጋርዲያን ከተባለው ጋዜጣ
ግሌን ግሪዋልድና ዶክመንተሪ ሰሪዋ ላውራ ፓይትራይስ ጋር ተገናኘ። ባለ 5 ኮከብ ሆቴል ውስጥ ተደብቆ በጭንቀትና በጥንቃቄ መረጃዎችን ለጋዜጠኞች ማጋራት ጀመረ። ሰነዶች ወደ ዓለም መሰራጨት ሲጀምሩ አሜሪካ ስናውደንን በስለላ ወንጀል መፈለግ ጀመረች። ስናውደን ግን አንድ ጥያቄ ብቻ ነበረው። ሕዝቦ ምን እንደተደረገበት፣ ምን እየሆነበት እንዳለ የማወቅ መብት አለው ወይስ የለውም የሚል። የአሜሪካ መንግስት ፓስፖርቱን በሰረዘበት ወቅት ስናውደን ወደ ኢኳዶር ለመሄድ ሲሞክር በሩሲያ በኩል ማለፍ ነበረበት። በሞስኮ አውሮፕላን ማረፊያ ለሳምንታት ታግቶ ከቆየ በኋላ ሩሲያ ጊዜያዊ ጥገኝነት ሰጠችው። ከዚያን ጊዜ ጀምሮ ስናውደን በሞስኮ ይኖራል። ብዙዎች ሀገሩን የከዳ ባንዳ ሲሉት፣ ሌሎች ደግሞ የዲሞክራሲ ጀግና ይሉታል። ነገር ግን የሱ መጋለጥ በዓለም ዙሪያ የቴክኖሎጂ ኩባንያዎች መረጃ ኢንክራፕት እንዲያደርጉና መንግስታትም በስለላ ሕጎች ላይ ማሻሻያ እንዲያደርጉ አስገድዷል። ዛሬም ቢሆን የኤድዋርድ ስናውደን ታሪክ አላበቃም። በዲጂታል መሳሪያዎች የምንጠቀም በእያንዳንዱ ሰከንድ ግላዊነታችን፣ ፕራይቬሲና ደህንነታችን ሴኪሪቲ እንዴት ይታያሉ የሚለው ጥያቄ ይነሳል። ስናውደን ሕይወቱና ነፃነቱን አሳልፎ የሰጠው እኛ ይህን ጥያቄ እንድንጠይቅ ነበር። የዛሬው የታሪክ ዝግጅታችንን ይመስላል። እናንተስ ስናውደንን እንዴት ታዩታላችሁ? ጀግና ወይስ ከዳተኛ? አስተያየታችሁን ኮሜንት ላይ አጋሩን። በቀጣይ በሌላ ታሪክ እስከምንገናኝ ሰላም ሁኑ።